ተጀመረ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አርጉ። ለናን አላወራው አያወራኝ እኔ አልደፍር እሱ አይናፋር ስንተያይ ሲከተለኝ ከቤት በምን ተባረንክ ብዬ ስጠየቀው እናቴ ጆሮ ያለው እንድስት አቀብለኝ ስትለኝ ጆሮ ካለው ለምን አጠሪውን ብያታለኝ። ጓደኛዬ የከባድ መኪና መንጃ ፍቃድ የመንዳት ፈተና ከተማ ውስጥ እየተፈተነ ከተማ እንደሄደ ቆይቶበት ፈታኙ ምን ሆነ ነው የቆየው ይለዋል። ሽፍታ ይዞኛል። አንዳንድ ሰው እኔ እኮ አፌ ነው እንጂ ሆዴ ባዶ ነው ይላል። እንዴት ታየዋለህ? ይሄን እንዴ ጥይትም እኮ ከተተኮሰ በኋላ ውስጡ ባዶ ነው፣ ግን ሰው ይገላል። ደበበጻ ዝፈን ወይ በሀብታም ቤት የሰራከውን ብር ላክልኝ ጻ ያለበለዚያ ጻ ከዚህ ፎቅ ነው ሞረውርክ ጻ። አልዘፈንም፣ ምንም ብር አልሰጥክም። ማንኝ ብልክ ነው የምታስበው? እንደዛ ነው ጻ። እኔ ጣሰው ማን እንደሆንክኛ ሳይካለው ጻ። እናት አልወልደችኝም ጻ። እንዳሞራው እንዳሞራው ታዲያጫ ቅድም ዝፈን ስልክ ለምን አልዘፈንክም ጻ? በክሊፕ እንዲሆንክ ብዬ ነው። ቤት ተከራይታችሁ የምትኖሩ ሰዎች የኔን ቪዲዮ አትዩት። በጣም ስትስቅ አከራይህ የደላህ መስሎት ኪራይ ይጨምርብሃል። በጣም ከባድ ውሸት ንገረኝ። ኢትዮጵያ ውስጥ ሰርቼ ይለወጣለሁ። ሰዎች እስኪ አማክሩኝ፣ ግራ ገባኝ እኮ። በቃ ሁሉም ሴቶች ለመልጌ ብቻ ነው የሚቀርቡኝ። እስኪ ኮሜንት ላይ መላበሉኝ። ሳይኮሎጂ የሚማረው ጀለስ አብዶ መንገድ ላይ አይቼ ስደነግጥ አንደኛው አይ አፓረንት ወጥቶ ነው አለኝ። ጋይስ አካውንታችን ተመቷል። ኮፒ ሊንክ ሼር ማድረግ እንዳትረሱ። ፎሎ ያላደረጋችሁም አድርጉ። ይመቻችሁ። ከማንቸስተር ውስጥ ስራውን በአግባቡ እየሰራው ያለው የባሱ ሹፌር ብቻ ነው። ስታዲየም አድርሶ ይመልሳቸዋል። የሰው ልጅ ሆዱን ሲከፋው ጊዜም እንደ ሰው ሲገፋው መሄጃ መውጣ ሲጠፋው ዝምታ ብቻ ነው ተስፋው። ቀናበይ ቀናበይ ቀና ያለ ቀን ያልፋል፣ ጽኑ ልብ ፋና ነው ትልቁን ይገፋል። እኛ ከሌለን ባዶ 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 አሁን ባዶ። ጀሞ ኤአይ ሌላ ታሪክ ውስጥ እየገባ ነው። ኤአይ አደገኛ እየሆነ ነው የምር። በተለይ ለእንደኛ አይነት ህዝብ ገና በቴክኖሎጂ ላልበለጸገ ህዝብ እግዚአብሔርን ኤአይ አሁን እኔ በፊት የኤአይ ቪዲዮ ለየ ነበር። አሁን የኤአይ ቪዲዮ መለየት አልቻልኩም። ጄክ ፖል አዲስ አበባ መጥቶ አይታችሁታል? ቦብና ቱፓክን አይታችኋቸዋል እንዴ? በቃ ኤአይ ኢዝ ጌቲንግ ዴንጀረስ። እባካችሁ እኔ ለምንድን ነው እባካችሁ ያልኩት? ለምንድን ነው አላውቅም፣ ግን ኤአይ ኢዝ ጌቲንግ ዴንጀረስ አፍተር ኦል። ይሄንን ነው ማለት እንፈልገው። እንዳታምኑ። በተለይ አሁን ወደ ክፍለ ሀገር ምናምን አስባችሁታል? የመጨረሻ መረጃቸው ቪዲዮ ነው የሚሆነው። እሱን ሲያዩ እንዴት እንደሚያምኑ አንተ እንዲቃ ያናስ አደረገው። ግን ሰው መስላ እንደዚህ አይሆንም። ቢስ ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? እዚሁ ቁጭ ባልኩበት ነው ያሰብኩት። ይሄ ሜጋ ማይንድ የሆነ ጭንቅላቴ እኮ ነው። በጣም ይገርመኛል። 6ኛ ክፍል ቁጭ ብለን ስለ አንበጣ የአካል ክፍሎች ለምንድን ነው የተማርነው? ስለ አንበጣ የአካል ክፍል ምን አገባንኛ? ምን ጠቀመን? አሁን ምንድን ነው ጠቀመን? አሁን የሚያስረዳኝ ሰው አለ? ስለ ሆድ አንቴና ጡልጡሌ ቹልቹላ ምን አገባንኛ? ይቅርታ ስሜታዊ ኮንኩባችሁ እና ምንድነው ገርሞኝ ነው። አመሰግናለሁ። በቃ እሷን አጣው ማለት በቃ እኔ ወንድማችሁ አጣችሁኝ ማለት ነው። እኔ አልቻልኩም የምር እኔ እሷ ከኔ እንድትርቅ አልፈልግም። አረኔ አቅም አነሱኝ። ተውኝ እና ባላችሁ አቅም አስታርቁኝ። እኔ አስከፋትም ድግም በቃ አስከፍቻትም ከሆነ ይቅርታ። በቅበቅ የምን መንበቅበቅ ነው? ዲዲ እሱን ነው ፈልገው እና የናደር አላችኋለሁ። ለእናንተ ከሷ ጥልቅ የሆነ ፍቅር አለብኝ። ታወራለህ እድላተ ነው አንተ ታወራለህ። ጊዜና ቦታ ብታገኝ እንደ ካጣትም እኔ በህይወት መኖር አልፈልግም። እንዴ
ይሄ ቀላጭብኝ አለ። ወንድ ልጅ ነኝ፣ ማልቀስ አልፈልግም። ብዙ ጊዜ አልቅሻለሁ ከአሁን በፊት። አረ ጉደኛ ነህ አንተ፣ በጣም ጉደኛ ሰው ነህ። ቁም ቁም። እዚህ ሰፈር ምን ልታረግ ነው የመጣው? ምን ልታረግ ነው የመጣው? አሁን ማለት ነው ልገል የተከፈለኝ ብር ለአንተ ማለት ልገል ነው ብር የተከፈለኝ ልገልክ ነው ልገልክ ነው ያልኩህ ልገልክ ነው አንተን ምንድን ነው የሌለ ልገልክ ነው ምን ልልቀትልሃን ምን ልልቀትልሃን ለክልሃን ምን ይላ ልልቀትልሃን ሰብል ላከኛን አለቀ በቃ አለቀ 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 ተጠናቀቀ